አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስማኤል ፈርኒቸር ቤተሰቦች እንዲሁም የሀዊና የስሚ ቤተሰቦች እንዴት ናቸው? ሀባይ ብኛ ጋር አልሐምዱሊላህ። ከይፈ ረመዳን እንዴት ይዟቸዋል? ሰሞኑን እንግዲህ ቆንጆ አዳዲስ እቃዎችን እያሳየኋችሁ ነው። እነዚህን አልጋዎች ከትናንትና የቀጠለ ቪዲዮ ነው ማለት ነው። እዚህ ላይ ሶስት አይነት ፋሽን የሆኑ ዘንድሮ እየተሰሩ ያሉ አልጋዎችን ነው የማሳያችሁ። እስከ መጨረሻው ድረስ እንድታዩት እየጋበዝኳችሁ እንዳያመልጣችሁ ላለሁኝ። ከለር ዲዛይን የምትፈልጉት አይነት በተለያየ ሶስቱንም በተለያየ አይነት አብጥቼላችኋለሁኝ። ቪዲዮ እንዳይረዝም አጠር አጠር አድርጌ ሁላቸውንም ከነ አሰራራቸውና ምን ምን ማቴሪያል እንደተጠቀምን እየነገርኳችሁ ይሄዳለሁኝ። እናንተ ቪዲዮአችንን ሰብስክራይብ እና ሼር እያደረጋችሁ የሚሰራን ሰው እንድታበረታቱ ፈልጋለሁኝ። ለሚፈልጉ ሰዎች ተደራሽነት እንዲኖረው የእናንተ ላይክ ወሳኝ ነው ማለት ነው። ላይክ አድርጉልን ሀባይብ፣ ሼርም ሰብስክራይብ አድርጉት። እስኪ ቻናላችንም ከቦታው አልላወስ ብሏልና እስኪ ትንሽ ያንቀሳቅሱልን ሀባይብ። ጠፍተን ስለነበረ ነው። ኢንሻአላህ ከዚህ በኋላ እንጠፋም ማለት ነው። አለን ቆንጆ የሚያስደምሙና ጥራታቸውን የጠበቁ እቃዎችን በማውጣት እንታወቃለን። ኢንሻአላህ ዛሬም እንግዲህ ቆንጆ ቆንጆ እቃዎችን እስማኤል ፈርኒቸር ይዞላችሁ መጥቷል። እናንተም ላይኩን አትርሱ። አጫጭር ቪዲዮ ደግሞ ለምትፈልጉ ልጆች ወደ ቲክቶክ ብቅ እያላችሁ እዛ ላይ ማየት ትችላላችሁ ማለት ነው። ብዛት እሱ ላይ ነው ቶሎ ቶሎ ነው የምንለቀው። እዚህ አቀናብረ ምናምን ስለሆነ የሚባለው ትንሽ ዩቲዩብ ላይ ጠፋ ብለናል ማለት ነው። እና ውዶቼ ረጅም ቪዲዮ ስለሚፈልግ ነው ዩቲዩብ እዛ ነው ላችኋለሁኝ። እቺ ቁም ሳጥን እንደምትመለከቱት 3 ተከፋች ነች። ቁመቱ ወደ ላይ 2.40 ነው እና ልክ እንደ አራት ተከፋችም ወደ ላይ 2.40 ነው። ያው ጎኑ ነው የሚለያየው ማለት ነው። 4.40 አራት ተከፋች በኮንቨርቱ ሲሆን ወደ ጎን 2 ምናምን ስለሆነ ወደ ላይ ቁመቱ እኩል ነው 2.40 ነው። እና ይሄ የምትመለከቱት አልጋ ደግሞ እንደምታዩት ሜትር ከ50 አልጋ ነው። ሜትር ከ80 አልጋ ትናንት ያመጣውላችሁን ቪዲዮ ብዙ ልጆች ወዳችሁ እንግዲህ በውስጥ መስመር እያዘዛችሁ ነው። ቆንጆ ነው፣ በጣም ያምራል። ይሄም እንደ ሰው ምርጫ ነው። ይሄ ለራሱ ወደ በረሃ ነው የሚሄደው። ዛሬ ማሳያችሁ አልጋ 3 አልጋ ወደ በረሃ ነው የሚሄደው። አንዱ ነው እዚሁ ከሚሴ እና እነዚህ አልጋዎች አዳዲስ አሁን ፋሽን ተብለው እየተሰሩ ያሉ በተለይ ሰፊ ክላስ ላለው ሰው ግርማ ሞገስ ያለው ቆንጆ አልጋ ነው ማለት ነው። እንደምትመለከቱት ከለሩ በነገራችን ላይ በጨለማ ነው እየቀረጸው ያለው እና ከለሩ ብዙ እንትን ላይ ላችሁ ይችላል። 2 አይነት 3 አይነት ሊሆንባችሁ ይችላል። አምፖሉን በደንብ ሲያበራበትና ደምዘዝ ሲያደርገው እየተለያየ ስለሆነ ማለት ነው። እዚህ ጋር የእቃውን ነው እንጂ ማየት ያለባችሁ የእቃውን ጥራት ነው እንጂ ከለር እናንተ በምትፈልጉት አይነት ነው ማለት ነው። ይሄ አልጋው ሽሮም ከለር ሲቀባ በጣም ነው የሚያምረው። ነጭም ሲቀባ ነጭ በጎልደንም በጣም ያምራል። እንደምትመለከቱት ሁለት አምፖል አለው የማታ ማለት ነው። ይቀያይራል። እንደገና ደግሞ ቻርጅ መሰኪያ አለው ማለት ነው። የራሱ ቻርጀር አለው። በጣም የሚያምርና ግርማ ሞገስ ያለው አልጋ ነው። ይሄ እንግዲህ ሜትር ከ50 ነው። ገና ቹቡድ ብረት ይቀረዋል፣ ፍራሽ ይቀረዋል። ይሄ ፍራሹ ቹቡዱ ሲደረግለት እንዴት እንደሚያምር ማለት ነው። ያው ግን ሰዓት ስለሌለ እንደዚህ ማታ ቀርጾታል። ጠዋት ነው ፍራሽ ቹቡድ ምናምን የሚደረግለት እና ምናልባት ያንን ላልንቀርጽላችሁ እንችላለን ማለት ነው በጠዋት ከመጣ እና ውዶቼ እንደዚህ ማዘዝ ትችላላችሁ። እስከዛሬም ደግሞ አዛችሁ እቃችሁ እኛ ጋር ያለ ልጆች ከለር ዲዛይን ምናምን መቀየር ትችላላችሁ ማለት ነው። አሁን ላይ በመሀል ስራ ጋብ አድርገን አቋርጠን ስለነበረ የማቴሪያል እጥረት በጣም ነበርና እቃዎች የሉም ነበር። የፈርኒቸር እቃዎች እጥረት ስለነበረ ትንሽ ስላቆመ የተሰራ እቃ ስለሌለ እንደዚህ መቀየር ትችላላችሁ ማለት ነው። ኢንሻአላህ በዋትስአፕ እንግዲህ ከዚህ በኋላ ለመመለስ እየሞከርኩ ነው። አሁንም ብዙዎቻችሁ ጋር ግን አልደረስኩም። ኢንሻአላህ እመልስላችኋለሁኝ። በሰው ብር በትዕግስት ብቻ መጠበቅ ነው ከእናንተ የሚጠበቀው። እና ውዶቼ እንግዲህ ይሄው ስሚ በጣም ተመችቶት ደጋግሞ እያሳያችሁ ነው። ደግሞ ብሎጌን እያያችሁልኝ አይደለም? ምንድነው? ከስር ሊንኩን አስቀምጥላችኋለሁኝ። ሀዊ እንደውስ የሚለውን ቻናል ብቅ እያላችሁ እዛ ላይ ጎብኘት አድርጉኝ፣ አበረታቱኝ እኔንም ማለት ነው። እኔም ቻናሌ እንዲያድግልኝ እፈልጋለሁኝ። ይህንኛው የስራ ነው የእስማኤል ፈርኒቸር ቻናል እንደምታውቁት
እዚህ ጋር ደግሞ የምትመለከቷት አልጋ በጣም ቆንጅዬ ገና መሳቢያ ምናምኑ ማኒላ ያልታሰረለት ግን አምፖሏ ምናምን ለየት ያለች የተሰቀለች ፋኖስ ነው የምትመስለው እና የራሱ ማብሪያና ማጥፊያ እንደገና ሶኬት ያለው ማለት ነው። በጣም ቆንጆ አምፖል አለው። አልጋው በሁለት አይነት ነው ዛሬ የማሳያችሁ ይሄንን አልጋ ማለት ነው። ይሄም ችቡድና ፍራሹ ገና ነው። በነገራችን ላይ ውበቱ የሚወጣው የእቃ ሁሉን ነገር ጥንቅቅ ስታደርጉ ነው። እኔ ግን እንደ ሀሳብ ነው ያመጣሁላችሁ ሲጫን ስላልተቀረጸ ማለት ነው። ገና ያሁን በዝግጅት ላይ ያለ ነው። እንትን ችቡድ አልተደረገለትም፣ ግን በኢሚዲኤፍ ሆኖ ጨርቅ ነው። ይሄ አሁን የምትመለከቱት ሌዘር ጨርቅ ነው። ስፖንጅ ባለ 6 ተጠቅመናል። ይሄ አሁን በጨርቅ ነው ማለት ነው የተሰራው። የሰውየው ምርጫ ነው። ያለ ጨርቅ ደግሞ በሙሉ ኢሚዲኤፍ በዚሁ ዲዛይን የተሰራ ደግሞ አሁን አሳያችኋለሁኝ። ይሄም ሜትር ከ50 ነው እና አቀራረጻቸው ነው። እኔ እንግዲህ አራስም ስለሆንኩ ወደ ውጭ አልወጣም እና እንደዚህ አቀራረጻቸው ነው እንጂ ያሳያችሁ ነበረ ሰፋ አድርጌ። ይሄ ደግሞ እዚህ ጋር የምትመለከቱት አልጋ ራሱ ዲዛይን ሆኖ ይሄንኛው በኢሚዲኤፍ ሙሉ ኢሚዲኤፍ ነው። ያሁን በፈለጋችሁ ሰዓት ቀለሙን መቀየር ትችላላችሁ ማለት ነው። ይሄ ተፈልፍሎ እንትን ተሰርቶለት በኢሚዲኤፍ እነሱ ባለሙያዎቹ ያውቃሉና ሙሉ ኢሚዲኤፍ ነው። ምንም አይነት ጨርቅም ሌዘርም ምንም የለውም። እኔ ከጨርቁ ይሄን እመክራለሁ። ጨርቁ ምናልባት ሕፃን ልጅ ምናምን ሲኖራችሁ ይሄ አሁን እቃ የእድሜ ልክ ነው የምታሰሩት። እንደዚህ አይነት እቃዎች ቶሎ ቶሎ ስለማይቀየሩ ሊቆሽሽባችሁ ይችላል ጨርቁ ማለት ነው። ይሄ ግን ሲቆሽሽም ቀለሙን ማስቀየር ትችላላችሁ። 5 ዓመት 6 ዓመት ተጠቅማችሁ ማስቀየር ትችላላችሁ። ያንኛው ደግሞ ጨርቁን ስፖንጁ ስታስቀይሩ ወጪ ሊሆንባችሁ ይችላል፣ ወይ ደግሞ ወደ ጣውላ ቤት ማምጣት ሊጠበቅባችሁ ይችላል። ይሄ ግን ቀለም ባላችሁበት ማስነፋት ትችላላችሁ እና ያው የሰው ምርጫ ነው። የጨርቁ ተሰርቶ ሲያበቃ በጣም ነው የሚያምረው። ይሄ ደግሞ ገና አምፖልና ማብሪያና ማጥፊያ ይቀረዋል ማለት ነው። ዋጋቸው ምንም አይነት ልዩነት የለውም። ሁለቱም ዋጋ በተመሳሳይ ነው የተሰሩ ያሉት። የጨርቁም እንዲህ በሚዲኤፉ ማለት ነው። እንዴት አያችሁት እናንተስ? የትኛውን ወደዳችሁ? እስኪ ኮመንት ላይ ላይክ እያደረጋችሁ ኮመንት ጻፉልን። የትኛውን አልጋ ነው የወደዳችሁት? ከሁለቱ አልጋ ልዩነት አለው ወይ? እና ዛሬ ካመጣሁት ደግሞ 3ቱ አልጋ የትኛውን ወደዳችሁት? ሁሉም በጣም ነው የሚያማምሩት። አሁን ላይ የመጡ አልጋዎች የበፊቱን አልጋ አውጪው ታዩ የሚያሰኙ ናቸው እና በጣም የሚያማምሩ አልጋዎችን ቁም ሳጥኖችን ማች እያደረግን እንሰራለን። በነገራችን ላይ እነዚህ አልጋዎች የራሳቸው ቁም ሳጥን እና ኮስሞ ማች የሆኑ አላቸው ማለት ነው። የዋጋውን ነገር አላህ እንዲያረጋጋው እንግዲህ ዱአ እያደረጋችሁ ተከታተሉ እንላችኋለሁኝ። ተረጋግጡ። በነገራችን ላይ እኔ ብዙ ጊዜ እቃ ሳስተዋውቃችሁ ከነ ዋጋው በማስተዋወቅ ነው የምታወቀው። ዋጋ ንገሪኝ ስለምትሉ ለሁላችሁም ነው የምነግራችሁ። ግን አሁን ላይ መናገር ለራሱ አልቻልኩም ማለት ነው። ዛሬ የምትናገሩትን ነገር ሌላ ስለሆነ እንደዚህ ይሄንን ቪዲዮውን ዛሬ እንደዚህ ዋጋው የዛሬው ዋጋ ብነግራችሁ የዛሬው ወር መታችሁ በእንደዚህ ብለሽ ነበር ስለምትሉኝ ዋጋው ሲረጋጋ ዋጋውን አሳውቃችኋለሁ። ማዘዝ የምትፈልጉ ልጆች በውስጥ መስመር መታችሁ ማዘዝ ትችላላችሁ። ሊንካችንን የመጀመሪያ ኮመንት ላይ አስቀምጣላችኋለሁ። እዛ ላይ ገብታችሁ እየመረጣችሁ እዘዙን፣ አበረታቱን እላችኋለሁ። ባይ